ሰላም ጋይስ፣ ዛሬ ደግሞ የሆነ ነገር ልበላችሁ። እኔ የሆነ ስሜት የተሰማኝ ነው። ድሮ ማለት ነው የሆነ ነገር በቃ ለማድረግ በጣም እሯሯጣለሁ፣ እጥራለሁ። ካልተሳካልኝ እንቅልፍ እራሱ አልተኛም ነበረ። ያንን ነገር በቃ ማሳካት እስካለብኝ ጥግ እሳካለሁኝ። ምክንያቱም አቺም ከተባልኩ በተለይ በቃ ይብስብኛል እና እግዚአብሔር ይመስገን አሳካዋለሁ። ደግሞ ያው እኔን እጎዳለሁ እንጂ የሚረዳኝ ሰው አጣለሁ ምናምን፣ ግን የሆነ ሰዓት ላይ እድሉን ወስደዋለሁ። አሁን ላይ ግን ያ ስሜት የጠፋብኝ የት ሄደ? ምንድን ነው? እኔ እግዚአብሔር ጋር ተጣምሬ ነው ወይስ የሰጠኝ ነገር ተመስገን እያልኩ ነው? ማለት ጤናዬን ማለት ነው። አልገባኝም። እንደ ድሮ አልጨነቅም። በቃ ያ ነገር እንዳውም ከመጣ ፈራለሁኝ። አሁን ለምሳሌ የሆነ አሁን መኪና ራሷን ቢኖረኝ ያ መኪና የምሞትበት ይሆን እንደ ብዬ እጠራጠራለሁኝ። ለምን መጣ? ለምንድን ነው ማለት ጀመርኩኝ። እንዲሁም ትዳርም በቃ ምናምን ይሁን ሌላውን በሚዲያ ላይ የምናየው ተጽዕኖ አድርጎብኝ ነው ወይስ አላቅም አይዶን ነው አድጌ ነው ማለት ነገሮች የማያስደስቷት ልጅ ሁኜ ነው። እኔ ምንም አልተዋጠኝም። ምንድን ነው ነገሩ? ያው ራሴ የተቸገርኩ ነው። እና እናንተም እንደዚህ ያደርጋችኋል ማለት እኔ ድሮ ማለት ነው የሆነ ነገር ቢኖረኝ ምናምን ብዬ የምመኘው ነገር አለኝና በቃ ያንን ካደረኩኝ ሙሉ ደስታዬ በቃ ሞላልኝ ምናምን ብዬ ማስብ ሰው መስዬ ነበር ማስበው ራሴ ማለት ነው። ግን 11 ዓመት ኢማጂን ስቦተኝ 11 ዓመት የለፋሁበት በተለያየ አቅጣጫ ሂጄ አረባም ችከንቱ ናትኝ በቃ ወለደች እኮ አለቀላት የተባልኩት ነገር እኔ ግን እግዚአብሔር ብሎትኝ ሰጠኝ። ግን በቃ መቶ አልተደሰትኩበት። ወይስ እንደማደርጉ ተማምኜ ነበር ራሴ ጋር ከፈጣሪ ጋር እንደሚሰጠኝ አውቄ ነበር ማለት ብዙ እኔ ያሳለፍኩት ነገር አለ። ራሴን እስከማጥፋት ድረስ ምናምን የደረስኩበት ፓርት ነበረና አይ ዶንት ኖ እኔ ግራ እየገባኝ ነው። ምንድን ነው ይሄ ነገር እንደዚህ የሚያደርገኝ ነገር? እናንተ ጋር እንደዚህ ይሁን እርብሽብሽ ያለ ስሜት አለ? አሁን ላይ በቃ አይጭምቀኝም ስለምንም ነገር። አይበርደኝ አይሞቀኝ። ከሆነ የሆነ ካልሆነ አልሆነም። ካላስ በቃ እና አላውቅም። በቃ ደሞዜን ራሱ ማሰብ አቆምኩ። እኔ በደሞዜ ድርድር የሌለኝ ሴት ነበርኩኝ። አሁን ላይ ግን እግዚአብሔር ይመስገን ተመስገን ነው። ምን እንደሚያምር ታውቃላችሁ? ሰላም በቃ አረንጓዴ ቦታ ላይ ሄደን በቃ አለለ ራሴ ጋር ማዳመጥ፣ ራሴ መፈለግ በቃ ማለት እኔ ፊት የሚሰራ የነበረው በቃ ልጅነቴን ስላልተጫወትኩት ልጅነቴን የማገኝ መስሎ ይታይ ነበረ እና ልጅነትም እንደማያገኝ አወቅኩ።